እግዚአብሔር እኛ በናቅ ነው የሚቀር፣ እኛ ባከበር ነው የሚመጣ ይመስላችኋል? ይመስላችኋል? እስኪ አይደለም። አንዳንዱ ሰው ለምሳሌ ትልልቅ ገዳማት ጋር ይሄዳል። ጥሩ ነው መሄዳቸው። ትልልቅ ገዳማት ሲል እሰይ መንፈሴ ይላል። ከደብሪቱ ሲሄድ እዚያች ዕለቷ ደብር ከሱ አጠገብ ካለች ሲል እንደዚህ አይሰማ። ለምን አይሰማ? እግዚአብሔር ራቅ ባለውም ነው ያለ። ትልልቅ ዛፍ ጽዶቹ፣ ወይራዎቹ፣ ትልልቅ ዋንዛዎቹ፣ ዝግባዎቹ ባሉበት ገዳም እግዚአብሔር አለ። ዝም ብሎ ደግሞ በቃ ይሄ ቀለም ከተቀባው ቤተክርስቲያን ደግሞ እግዚአብሔር የለም ነው። እንደዚህ እግዚአብሔር ባልጠበቅነው መንገድ ይመጣል። እውነቴን ነው መቅረት። በሽማግሌ ስንጠብቀው በልጅ ይመጣል። በልጅ ስንጠብቀው በምን ይመጣል? በሽማግሌ ይመጣል እግዚአብሔር። በጻድቅ ስንጠብቀው በማን ይመጣል? በኃጥእ ይመጣል ማለት ነው። ለዚህ እኮ ነው እንግዳ ተቀበሉ አለ ቅዱስ ጳውሎስ። የዕብራውያንን ሰዎች ናቸው ሳያውቁ መላእክትን የተቀበሉ አሉና አለ። ማንን የተቀበሉ? ምን ብለው የተቀበሉ አሉና ያለ? ሳያውቁ የተቀበሉ አሉ። ሳያውቁ ወደ ሎጥ ሲመጡ መላእክት ምን መስለው ነው የመጡት? ሰው መስለው ነው የመጡት። እግዚአብሔር ወደ አብርሃም ሲመጣ ምን መስለው ነው የመጣ? ሶስት ሽማግሌ ነው። እግዚአብሔርማ እንደዚሁ ላይ መጣ መሽና እንዲህ ብሎ ነው መብረቅ መስሎ ፊቱ እንደዚህ ሆኖ እንደገና ደግሞ መላእክት ግር እያሉ መንገድ ጠረግ ምናምን እንደዚህ እያለ እግዚአብሔር ይመጣል። አይመጣም። የምንተላለፈው ከእግዚአብሔር ጋር በዚህ ምክንያት ነው። ይገርማቸዋል።